አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድ ሀገሬ ልጆች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? እኔ አለሁ አልሐምዱሊላህ። እና ዛሬ እንግዲህ ለአዲስ ለሚመጡ ልጆች ለሚመጡ እህቶቻችን አዲስ ስንሆን እና አረበኛው በጣም ይከብዳል ማለት ነው። እኔ ትዝ ይለኛል የዛሬ ስንት ዓመት 2004 ስመጣ እንዴት ተቸገርኩኝ። በዛኔ ደግሞ ስልክ ምናምን አይቻልም ነበረ። ስልክ አይሰጠንም ታውቃላችሁ። በወር አንድ ጊዜ ነው የ10 ብር ካርድ እየተገዛልን ቤተሰብ ጋር እንደውሎ ማለት ነው። ስልክ ምናምን የለም እንደ ዛሬው። ዛሬ ደግሞ ያው ደስ የሚለው ነገር ምንድነው? ስልክ አይከለክሉም፣ ስልክ እንይዛለን ማለት ነው። ይሄ በስልካችን ብዙ ነገር ማወቅ መጠየቅ እንችላለን ማለት ነው። እና አዲስ ስለሚመጡ እንደዚህ በጽሁፍ አድርጌ አምጥቼላችኋለሁ ማለት ነው። እና ደግሞ ያው እናንተ ላይክ ሰብስክራይብ እያረጋችሁ ሼር እያረጋችሁ አበረታቱኝ። ተመጀመሪያው ቀለል ካለው ልጀምር ብዬ ነው። ቀጣውን ደግሞ እንቀጥላለን ማለት ነው ኢንሻአላህ። እና ለዛሬው ይሄንን እየቀርብ ያለው ያው በአረበኛ በዚህኛው በኩል በአማርኛ በዚህኛው በኩል ደግሞ በአረበኛ ጽፌዋለሁ ማለት ነው እንደምታዩት። እና አቤት ለማለት ናአም ትላላችሁ ማለት ነው። ነይ ተአሊ እሺ ጠይብ ሂጂ ሩሒ ቁጭ በይ እጅልሲ ወይም እጉዕዲ በሁለት እንትን ስላለ ነው ማለት ነው። እጅልሲ ወይም እጉዕዲ ተነሽ ጉሚ ሂጂ ተኝ ሩሒ ናሚ አንቺ ተኛሽ እንዴ አንቺ ተኛሽ አንቲ ናይመ አይ አልተኛሁም ለማለት ማኒ ናይሜ ቤቱን አጸዳሽ ነዘፍቲ ቤት አዎ አጽድቻለሁ ለማለት አይዋ ነዘፍቱ ይሆናል ማለት ነው። ሽንት ቤት አጠብሽ ማለት በአረበኛው ቀሰልቲ ሐማም አዎ አጥቤያለሁ ለማለት አይዋ ቀሰልቱ ወይም ደግሞ አላጠብኩም ለማለት ላ ማቀሰልቱ አላጠብኩም ለማለት ላ ማቀሰልቱ ይሆናል ማለት ነው። ቀጣውን ደግሞ እንደዚሁ በጽሁፍ አድርጌ እንቀጥላለን ማለት ነው። ከተመቻችሁ ላይክ ሰብስክራይብ አድርጉኝ። ሰብስክራይብ ምንም ለኔ ዋጋ አለው፣ ለእናንተ ግን ለኔ ያበረታታኛል ማለት ነው። ለእናንተ ግን ቀላል ነው። ሰብስክራይብ የምትለውን ነካ እያረጋችሁ ላይክ እያረጋችሁ አበረታቱኝ። ያው አዲስ ጀማሪ ነኝ እላችኋለሁ ቅመሞችዬ። ሰላም አለይኩም ወራህመቱላሂ ወበረካቱ።